አሰላሙ አለይኩም ውድና የተወደዳችሁ አብዱ ሰመድ የቤት ስራ ዩቲዩብ ተከታታዮች ሰላም እንደምናችሁኝ፣ አልሐምዱሊላህ። ዛሬም እንግዲህ ቤት ይዘንላችሁ መጥተናል። ይህም ቤት የተሰራውን ቤት ለእድሳት ነው ወደኛ የመጣው። ኮርኒስ እና አንዳንድ መስተካከል ያሉበት ነገር ነበረ። እሱን ለመስራት ተረክበን ማለት እንደምታዩት ነው። ቤቱ ስህተት አለበት። የቱ ጋ ነው ስህተት ያለበት? ምን አይነት አሰራር ነው የተሰራው? ስህተት ውስጥ እንዴት ነው የሚቀረፈው የሚለውን አብራችሁን ቆዩ፣ ማየት ትችላላችሁ ማለት ነው። ለጊዜው እንግዲህ ውስጡን ማሳመር ላይ ነው የምንገኘው። ውጭ ላይ ሄደን ቤት ስታሰሩ እንዴት እንደምትሳሳቱ በቪዲዮ በተመረኮዘ መልኩ እናሳያችኋለን ማለት ነው። ኢንሻአላህ ለወደፊቱ የምታስተካክሉት ነገር ስለሆነ ማለት ነው። በተለይ ቤት የምታሰሩ እህት ወንድሞቼ፣ ሀገር ውስጥ ያላችሁ እንኳ ችግር የለውም። ውጭ ሀገር ሆናችሁ የማያቅን ሰው ቤት የምታሰሩ እህት ወንድሞቼ ትልቅ ትምህርት ትወስዱበታላችሁና ይህን ቪዲዮ እስከ መጨረሻው ይዩት። እንግዲህ አሁን እያያችሁ የምትገኙት የቤት ውስጥ እንግዲህ ስራዎችን ነው። ቤቱን ኦልሞስት ተሰርቶ ነው የተረከብነው ማለት ነው። ለኮርኒስ እና አንዳንድ መስተካከል ያሉበት ነገር አለ። ቪዲዮ ዩቱባችሁን አይተናል። ከዛ ላይ አይተን ስራችሁን ወደናል እና ይህን ቤት አስተካክሉልን ብላ እህታችን ከሳውዲ አረቢያ ነው ቀጥታ ያዘዘችን። እኛም ቁልፍ ተረክበን እንግዲህ እንደምታዩት በቆንጆ ዲዛይን እና በሚያምር የኮርኒስ ስራ ጀምረንላታል ማለት ነው። ሙሉ ቤቱ ኦልሞስት ተመርጎ አልቆ ምናምን ነው የተረከብነው ይሄን ቤት ማለት ነው። ሌላ ችግር የለበትም። አንድ ስህተት እዚህ ጋር ሲመረግ ኮንዲት መግባት አለበት ማለት ነው። ብዙዎቻችሁ እንግዲህ የምትሳሳቱት ነገር ነው። ኮንዲት ከማገር ስር ግዴታ መግባት አለበት እንደምታዩት ማለት ነው። ይሄ እንደገና ተቦርቡሮ ነው ትልቅ እንግዲህ ጉልበት ነው የሚፈጀው ማለት ነው። መጀመሪያ ሲመረግ ግን በፍልጡ ላይ አስገብቶ በዛ ላይ ቢመረግ እንግዲህ የመብራት ክሩን ኮንዲት ውስጥ አስገብቶ በጣም የተመረጠ ነው የሚሆነው። ሁለት ደግሞ እንደዚህ መጀመሪያ ስህተት ካለበት ከማገር ውጪ አድርጋችሁ እንደምታዩት አሁን ከማገር ውስጥ ነው የተደረገው ኮንዲቱ ማለት ነው። ከማገር ውጪ አድርጋችሁ ደግሞ ስታደርጉት በኋላ ምን ይሆናል? ቻክ በሚሰራ ሰዓት ይነፋልና እዛ ቦታ ላይ የመንሰጠቅ ባህሪው ወይም አድቫንቴጁ በጣም ሰፊ ነው ማለት ነው። ለምን አቦኩብኮ ስለሚይዝ ቻኩ ግዴታ ከጭቃው ጋር መገናኘት ስላለበት ማለት ነው። ይህንን አንዳንድ ቦታ ላይ ክራክ የሚያደርጉ ቤቶች ላይ እንግዲህ አዘውትረን ያየናቸው ስራዎች ናቸው። እንግዲህ እንደምታዩት ነው። ቤቱን ተረክበን በ3 ቀን ውስጥ ነው እንግዲህ እዚህ ደረጃ ያደረስነው ማለት ነው። በእጅግ በጣም እንግዲህ ፋስት ባለሙያዎቻችን ታግዘን እንግዲህ ፈጣን ስራዎችን ስትፈልጉ እንግዲህ በተቀላጠፈ ጊዜ እናስረክባችኋለን። እንደምታዩት ነው ቤቱ ማሻአላህ በታች በኩል ያለው ሳይድ ነው ማለት ነው። አሁን ወደ ስህተቱ እየሄድን ነው የምንገኘው። ብዙዎቻችሁ ቤት ስታሰሩ ትልቁ ስህተታችሁ እንግዲህ አሁን የምናየው ቪዲዮ ላይ ነው ማለት ነው። እዚህ ጋር ቤት ስታሰሩ ውሃ ልኳን አያችኋት። ውሃ ልክ ማለት ለቤቱ አንድ ሰው ያለ ጫማ እሾክ ላይ ሂድ ብትሉት አይሄድምና ከብዙ ነገር የሚከላከልለት ምንድነው? ለቤት ውሃ ልኩ ነው ማለት ነው። ለእንጨት ቤት እቺን ውሃ ልክ ቅጥነቷን ይወት እንደገና ደግሞ ቦታው ኮትቻ ነው። ምን አይነት ሳይዟ የጠበበች እንደሆነችው ማለት ነው። ይሄ ከጊዜ በኋላ ዝናብ ሲዘንብ ደለል ምናምን ሲሸፍነው ምን ይሆናል? ይሸፈናል ውሃ ልኩ። ከዛ የትኛውም አደጋ ቤቱ ላይ ነው ዳይሬክት ሄዶ የሚያገኘው ቤቱን ነው ማለት ነው። እንግዲህ እንደምታዩት ነው። ውሃ ልክ አጥሮ በተሰራ ቁጥር ኮትቻ ላይ እንደዚህ አይነት ክራክ ያመጣል ማለት ነው። አሁን ይሄ የባለሙያ ችግር ሳይሆን ከመሬት የመጣ ክራክ ነው ማለት ነው። ውሃ ልኩ ሲሰራ ከመሬት የመጣ ክራክ ነው ማለት ነው። እንደምታዩት ብሎኬቱን ሳይቀር እንዴት እንዳፈነዳው ማየት ትችላላችሁ ማለት ነው። ኢንሻአላሁ ተዓላ እኛ ይህንን ጥገና እናደርግለታለን። ለወደፊቱ ግን ኮትቻ ቦታና ወይም ደግሞ ጠባቃ ቦታ መርጣችሁ አሰሩ፣ ቦረቦር ቦታ አሰሩ ምረጡና ስንል በምክንያት ነው ማለት ነው። ለምሳሌ ቦረቦር የሆነ ቦታ ስታሰሩ ምን ይሆናል? ቦረቦራማ ቦታ ብዙም ባይቆፈር ጠባቃ ስለሆነ ችግር የለውም። ኮትቻ ግን ወደታች የመስረግ ባህሪ ስላለው ውሃ ልኩን ይውጠዋል ማለት ነው። ለምን? ቤቱ በቆርቆሮ ልክ ለምሳሌ 40 ቆርቆሮ ከሆነ የሱን ቴክኒክ ልክ ማለት ነው ወደ ላይ ከፍ ማለት አለበት ማለት ነው። ውሃ ልክ ኮትቻ ከሆነ ማለት ነው። ለምን ያገለግላል? በጊዜ ሂደት ቤቱ ቢሰምጥ እንኳ ደለል ቢመጣ እንኳ ከፍታ ካለው ይቋቋመዋል ማለት ነው። እህት ወንድሞቼ መጀመሪያ ቦታውን ማየት አለብን ስንላችሁ በዚህ ምክንያት ነው ማለት ነው። እንግዲህ ዩቱብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ቤት ማሰራት የምትፈልጉ እህት ወንድሞቻችን ኮንትራት በእኛ ላይ ማሰራት ትችላላችሁ። እጅግ ጽድት ያለና አስተማማኝ የሆኑ ስራዎችን በሰሜን ሸዋ ደራ አደሬ ከተማ ላይ እየሰራ እንገኛለን። እዘዙን፣ ሰርተን እናስረክባችኋለን። ትክክለኛውን ቤት ማለት ነው። ሼር በማድረግ ለእህት ወንድሞቻችን አድርሱ። ለዛሬ እናመሰግናለን። ሰላም ቆዩልን።